እግዚአብሔርን ይማጸን ነበር ዳዊት። እንኳን እግዚአብሔር ሰው እንኳን የተማጸነ መልካም ይሆንለታል። ወዳጆቼ ከአባራሪው እየሸሸ ሰውን የሚማጸን ሰው በሰው እንኳን መልካም ይሆንለታል። እንኳን እግዚአብሔር ሰው እንኳን ስትማጸኑት በእናንተ ጉዳይ ጣልቃ ይገባል። ሰፈር ላይ ሁለት እየተደባደቡ ያሉ ሕፃናት የምትመለከቷቸው አንደኛው ቢያይልበት ሌላኛው ሮጦ በመንገድ ወደሚያልፈው ሰው ሄዶ ቢከለል ቢጠለል እንደ ቅድሙ ሊመታው ቢመጣ የተከለለበት ሰውዬ አትንካው ይላል። ከውሳት ጀምሮ እንዳትነካው ይላል። ልጁን አያውቀውም፣ እናቱን አያውቅም፣ አባቱን አያውቅም፣ ስሙን አያውቅም። ስለተከለለበት ብቻ ስለተማጸነው ብቻ አድነኝ ስላለው ብቻ ሰው ለተከለለበት እንኳን ጣልቃ ይገባል። ዛሬ እነግርሃለሁ፣ የሚያሳድድህ ውድቀትን የሚፈልግ ብዙ ሊሆን ይችላል። የተማጸንከው እግዚአብሔር ታሪክን ቀይሮ ያስገርማል። አንተ በነበርክና ጩሁና አሜን ይባላል። ተራራው የዳዊት አምባው እግዚአብሔር ነበር። መሸሸጊያው መጠበቂያው እግዚአብሔር ነበረ። ወዳጄ እግዚአብሔር አያስከፍርም፣ እግዚአብሔር አያስነካም። ይህን መልእክት እየሰማኝ ያለ ሰው ካለ ባለቤቱን ካልናቁ አጥሩን አይነቀንቁም እንደሚባል በሀገሬ አያስደፍርም። ልጆችን አያስነካም፣ ቤትን አያስነካም፣ ስራህን አያስነካም። መጠጊያ ያደረከው አምባ ያደረከው መሸሸጊያ ያደረከው እግዚአብሔር ታምራቱን አልቦ ያሳያል። የሚሰማኝ ሰው ካለ አሜን እያለኝ ያለ ሰው ካለ ጠላት ወጥመድን ማኖር ያውቅበታል። እግዚአብሔር ደግሞ ወጥመድን መስመር ያውቅበታል። ጠላት ሌሊት መማከር ያውቅበታል። እግዚአብሔር ደግሞ ሌሊት ሙሉ የተማከሩትን በአንድ ደቂቃ እንደ ገለባ መበተን ይችልበታል። እግዚአብሔር ሎት ማርሲክ ቴሌቪዥን የማያውቅ ሰው አለ ብዬ አላስብም። እኔና እናንተ ስንተዋወቅ ሌዊ የሚባል ልጅ እንደነበረኝ ታስታውሳላችሁ፣ ታውቃላችሁ። ነገር ግን ይገርማችኋል፣ ገና በልጅነቴ እንደዚህ ኪቦርድ ጋር ቆሜ ሳገለግል አንድ የእግዚአብሔር ሰው ወደ እኔ ዞረና ልጆች ይሰጣል ጌታ ነው። ከዛ ጊዜ ጀምሮ ልጅ አለኝ አይደለም ምለው፣ ልጆች አሉኝ ነው ምለው። እግዚአብሔር ማስደነቅ ይችልበታል። እስቲ በደንብ አድርገህ አሜን በለኝ። ልክ ሳውዝ አፍሪካ እያገለገልኩኝ ለሌሎች ሰዎች ትንቢት ተናገርኩኝና ባለቤቴን አስቆምኳት። ጌታ እንደዚህ ብላት አለኝ፣ የዛሬ ዓመት በዚህ ጊዜ ይስሐቅ ቤትሽ ይስቃል ብለህ ንገራት አለኝ። ከዛስ በሚገርም ሁኔታ ይኸው ሜዳ ላይ ከተወለደች 3 ዓመት ሌላ የሴት ልጅ አባት አደረገኝ እግዚአብሔር። እግዚአብሔር ያስገርማችኋል። ይስሐቅ ቤታችሁ ይስቃል።